للدين حنيفا فطرة الله التي فطر الناس عليها إلى ሰዎች ሆይ ፊታችሁን ቀጥተኛና እውነተኛ ለሆነው መንገድ ለኢስላም ብቻ ዙሩ ካለ በኋላ እኔ አምላካችሁ አላህ ሰዎችን ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖት ሲሆን አለ። ሰዎችን በሚለው ላይ አማኝም ከሃዲ ሁሉም ይካተታል። አጠቃላይ ሰው ሁሉ የተፈጠረው በኢስላም መንገድ ላይ እንደሆነ አላህ ተናግሯል። አንድንም ሰው በክህደት መንገድ ላይ አልፈጠረም። በተቻለ አይደል? ሌላ ቦታ ላይ አላህ ስብሐነ ወተዓላ ሐዲስ አልቁድሲ ላይ ሲናገር ምን አለ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን። አምላክ አላህ ምን አለ? ሐዲስ አልቁድሲ ላይ እኔ ባሮችን በእኔ መንገድ ላይ ቀጥ አድርጌ ፈጠርኳቸው፣ ከዚያም ሰይጣናት ግን አዞሯቸው ከእኔ መንገድ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለ ልፊጥራ ፈአበዋሁ ዩሀውዳኒህ አው ዩነስራኒህ አው ዩመጅሳኒህ አሉ። ማንም የሚወለድ ህፃን የለም በተፈጥሮ ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ። ከዚያ በኋላ ግን ወላጆቹ ባሉበት እምነት ላይ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ ሌላም ከሆኑ ባሉበት እምነት ይቀይሩታል ብሎ ተናገሩ። ስለዚህ ይሄ ስርዓት የማጥመም ስራ የነዚህ እምነት ላይ ያሉ አካሎች ቤተሰቦቻቸው እንጂ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው ሁሉንም ሰው የፈጠረው። እኔ ልወጣ ስለሆነ ያልኩህን አንብቤለ ሌላ ጊዜ ደግሞ እድል ከሰጠኝ እመጣለሁ። ግን ጌታ ኢየሱስ ይባርክ። ቴንኪው። ትዕግስት እግዚአብሔር ይጨምርልህ። ይህን ሁሉ ሰው የምታስተናግድበት። ኦኬ ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሁሉ ነገር ፈጥሮ ከጨረሰ በኋላ ሁሉ ነገር አድርጎ ከጨረሰ በኋላ ምዕራፍ 6-7 እንደዚህ ይላል። ነገር ግን ግሙ ከምድር ትወጣ ነበርም የምድር ፊትም ሁሉ ታጠጣ ነበር። እግዚአብሔርን አምላክ ሰውን ከምድር አፈር አበጀው፣ አፍንጫውንም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ እግዚአብሔር ሲፈጥረን ሲያበጀን ሲያስተካክለን አሁን እናንተ እንደምትሉት እንደምሰማውም አላህ አይወልድም አይወለድም ለምትሉት እና አላህ የማይወልድ የማይወለድ ከሆነ መልኩ ማን ነው ብትባሉ አላህ እንዴት ታብራሩታላችሁ ብዬ እኔ ሰው ጠይቄ ያውቃለሁ። ኦኬ ማን ነው አሁን ያንተ አላህ ማን ነው? ምንድን ነው ባህሪው? ምን ይመስላል? ላንተ ብለው ምን አደረገ ብትባል ስለ አላህ ምንድን ነው የምትለው? እግዚአብሔር አሁን እኔ ሲሰራኝ ሲፈጥረኝ በእጁ ነው የሰራኝ። የእጁ ውጤት ነኝ። የእጁ ስራ ውጤት ነኝ። እፍ ብሎ እስትንፋስ ሲሰጥብኝ ሰው እስትንፋስ በአፉ ሰጥ በአፍንጫው ሰው ህያው ሆነ ይላል ቃል በቃል እንደዛ ነው የሚለው። በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ህያው ነብስ ያለው ሆነ ይላል። የእናንተ እንዴት ነው የተፈጠራችሁት? እናንተ ሙስሊሞች አላህ እንዴት ነው የፈጠራችሁ? እፍ ብለው እስትንፋስ ሰጥቷችሁ ነው? ልክ ለአዳም ኦኬ እንደዛ ከሆነ እግዚአብሔር አላህ ሲፈጥራችሁ ይሄንን ቃል የምትቀበለውና የምታምነው ከሆነ እግዚአብሔር አላህ እጅ አለው ማለት ነው። እፍ ብሎ እስትንፋስ ሲሰጥ ከእስትንፋሱ ነው ሩህ ነው የምትሉት። ሩሁ ነው ሼር ያደረገ ሩሁ ነው የሰጠን። አንዴ ልመልስ እንዴ አላህ እንዴት ነው የተፈጠራችሁት እናንተ? ዘራብን ሲባል ጊዜ ሩሆችን ፈጥሮ አዘጋጅቶ በእነዚያ ህያው አደረገን፣ ሩህን ዘራልን ማለት ነው እንጂ ከራሱ መጥቶ መንጭቆ የሚሰጠን ነገር አይደለም። አላህ ስብሐነ ወተዓላ ይህንን ስለ አዳምም ስለ እኛም ሲናገር ምን ይላል? ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። ከመንፈሴም በዘራሁበት ጊዜ ብሎ አዳምን ይገልጸዋል። ተሻል አላህ ስብሐነ ወተዓላ ዘራበት፣ እፍ ብሎ ነው የዘራበት። አንዴ ልጨርስ። ከራሱ ሩህ ነው የሰጠው። ይሄንን ነው ማወቅ የፈለኩት። አንድሽ ችግር ከራሱ ሩህ የሚባል ነገር የለም። አላህ ስብሐነ ወተዓላ ሩሆችን ፈጥሮ አዘጋጀና ከነዚያ ዘራብን፣ በአደምም ላይ በመሲሁም ላይ በእኛም በሁላችንም ላይ ማለት ነው። ተሻላረን ይሄን ነው ከመንፈስ እያለ የሚገልጸው አላህ ስብሐነሁ ወተዓላ ባለቤትነትን ነው። ለምሳሌ ከእኔ የሆነን ብር ሰጠሁህ ብል ሰውየው ከእኔ ተመንጭቆ የሄደ ብር ሳይሆን የዛ የብር ባለቤትነትን የሚገልጽ ነው። ይወተሻል ብሬ ብዬ ገልጽ እችላለሁኝ። ልክ ለአደም ከመንፈሴ ብሎ እንደገለጸው፣ ለመሲሁም ከመንፈሴ ብሎ እንደገለጸው፣ ለእኛም ከመንፈሴ ብሎ ገልጾልናል። አላህ ስብሐነሁ ወተዓላ በሱረቱ ሰጅዳ ላይ ይናገራል። ይህን ثم سواه ونفخ فيه من روحه እያለ ይናገራል። وجعل منه السمع والابصار والافئده قليلا ما تشكرون እያለ ይናገራል።
ከዚያም ፍጥረትን አስተካከልኩኝ ሰዎችን ከዚያም ከመንፈሴም ዘራሁባቸው እያለ ይናገራል። ስለዚህ ከመንፈሱ ከዘራባቸው እስቲ ምዕራፍ አውጣውና አንብበው። አንተ ምዕራፉን አውጣውና በአማርኛ ተርጉመው እኔ ማየት ፈልጋለሁ። ኦኬ። ምክንያቱም አሁን እናንተ የማይወለድ ከሆነ የእናንተ አምላክ የማይወልድ የማይወለድ ከሆነ ምን አይነት ነው? አሁን አንተ አላህ ማን ነው ብለህ በቃ ሰማይና ምድር የፈጠረ ብቻ ነው የምትለኝ? ሰላት ሱረቱ ሰጅዳ ላይ አውጣ ጊዜ አሁን ስለ አላህ አሁን አምላክሽ ማን ነው ብለህ ሰው ቢጠይቀኝ አምላክ ደግ ነው ቸር ነው